መመገብ ግዴታና ወሳኝ ነው። በተለይ ስደት ላይ የምንኖር ሰዎች በብዛት ማዳም ቅመሞች ጧት ተነስተን ከሱብሂ ሶላት በኋላ ቀጥታ ወደ ኩሽናችን ወደ ስራችን ስራውን እንጂ ምግብ ቁርሳችንን አዘጋጅተን አንመገብም። ከሱም ካለፈ ደግሞ እንደው ተጠቀምን የሚባለው ኑስካፌ ነው። ኑስካፌ ስንጠቀም ደግሞ ምግብ ሳንበላ ነው። እሱ ደግሞ ከባድ ችግር እያስከተለና ብዙ ሰዎች የጤና ማጣት ችግር እያጋጠማቸው ይገኛል። ውድና የተከበራችሁ ቤተሰቦቼ አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ። ጠፍቻለሁ፣ እጅግ በጣም ይቅርታ። ትንሽ አሞኝ ነበር። አየሩ እየተቀያየረ እስከዛሬ እንደምታውቁት ያው ሙቀት ነበር። አሁን ደግሞ ቅዝቃዜው እየመጣ የአየር መዛባት አንዳንድ ጊዜ ሰዎችን ቤት እያሳደሱ ነበርና የሆነ ቀለም ሸቶ ድምጼን ሁሉ ዝግትግት አድርጎኝ ቪዲዮ ለመስራት አልቻልኩም። ጠፍቻለሁ። ደግሞ ምናፍቃችሁኛል። እንዴት ቆያችሁልኝ? እንዴት ናችሁ? ዛሬ እንግዲህ በአዲስ ነገር ብቅ ብያለሁ። እሱም ምንድነው አንዳንድ እንደምንባለው ዶክተሮች እንደሚነግሩና ሰዎችም ላይ ደርሶ የምናየው ነገሮችን ካሞ ከመማቀቅ አስቀድሞ መጠንቀቅ ይባላልና ለእናንተ ይጠቅማችኋል ብታውቁና ብታደርጉ መሆንም ያለበት ነው ግዴታ ብዬ ስላሰብኩ ብቅ ብያለሁ። ቪዲዮውን ስትጀምሩ ላይክ እያደረጋችሁ እንዲሁም ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ ቪዲዮውን እስከ ፍጻሜው ድረስ አብራችሁን ቆዩ። እንግዲህ ዛሬ ይዤላችሁ የመጣሁት ቁርስ ያለመመገብ የሚያስከትለው ችግሮችን ነው። በተለይ ስደት ዓለም ላይ ስንኖር ቁርስ አንመገብም። ከኔ ከራሴ ጀምሮ የማደርገው የነበረው ነው ያልኩት። አሁን ላይ ግን አልሐምዱሊላህ ለራሴንና ራሴን ማከም እንዳለብኝ አውቄ ራሴን ላይ ብዙ ፎከስ እያደረኩ ነው። ብዙ ጊዜ አረብ አገር የምንኖር የማዳም ቅመሞች ጧት ተሱብሂ ፈጀር ከሰገድን በኋላ የሱብሂ ሰላት ከሰገድን በኋላ የምናስታውሰው ጭንቅላታችን ላይ ስራችንን እንጂ ቁርስ መመገብ እንዳለብን አይደለም። የራሳችን ምግብ መመገብ አያሳስበንም። ወደ ስራ ነው የምንካለበው። እሱም ደግሞ የእንቅልፍ ጫና ሲያጋጥመን እንቅልፋችን ድብርታችን እንዲለቀም ብለን ያለ ምንም ምግብ ምንም ነገር ሳንጠቀም ኑስካፌ እንጠቀማለን። ኑስካፌ የደም ማነስ ችግር እያስከተለ ነው። እንዲሁም ደግሞ ኑስካፌ ኩላሊት ቁስለት ጠጠሮችን ይፈጥራል። ምክንያቱም ምግብ ባንመገብ ኑስካፌ ነው የምንጠቀመው። ውሃ እንጠጣም። ውሃ ስለማንጠጣ በቃ ተነስተን እሱ ውስጣችን ውስጥ የሚመነጨው ኑስካፌው ብቻ ነው። ስለዚህ የደም ማነስ ችግር፣ የኩላሊት ጠጠር እንዲሁም ደግሞ የአንጀት ቁስለት እሱን እያስከተለ ይገኛል። ስለዚህ ልንጠነቀቅና ልናስተውል ይገባል። መጀመሪያ ለራሳችን መሆን አለብን። ራሳችን ስንኖር ነው ለሰዎች የምንሆነውና እኔ ምንም አልጠቀምም ነበር። እንደነገርኳችሁ ጠዋት ሱብሂን ከሰገድኩ በኋላ ኑስካፌ ነበር የምጠቀመው። ኑስካፌን ከተጠቀምኩ በኋላ ወደ ስራዬ ነበር የምለውና እኔ ጋር የምትሰራ አንዲት ፊሊፒኒ ዜጋዎች ነበረችና እሷ እኔ ጋር እዚህ 3 ወር ምናምን ሰርታለች። ከዛ በኋላ ሰዎች ጋር ባለመግባባት ምክንያት ወደ ቢሮ ሄዳ ተቀይራ ነበር እና እሷ አንድ ጊዜ ቲክቶክ ላይ እንገናኛለን ስታወራይ ምናምን እንደዚህ ቁርስ አትበላም። በጣም ኑስካፌ ትወዳለች በጣም ስጠና እና እሷ እንደዚህ ይሄ ችግር አጋጠመኝና ኑስካፌ ተብያለሁ፣ ቁርስ መብላት አለብሽ ተብያለሁኝ እና ይሄ ችግር ያስከትላል ስትለኝ ማመን ሁሉ አቃተኝና መጠየቅ ያለብኝን ሰው የጤና ባለሙያዎችን ጠየቅኩኝ። መጀመሪያ ቁርስ ነው። ከምሳም ከራትም ወሳኙ ቁርስ ነው። አንደኛ የት እንደምንውል አናውቅም። ጧት ተነስተን የሚያውለን ፈጣሪ እሱ ቀደረብን ነውና ርቀት መንገድ ልንሄድ እንችላለን። በተለያዩ ነገሮች የተለያዩ ነገር ሊያጋጥመን ይችላል። እንዴት ተነሳን ግን ቁርስ ጥሩ ምግብ መብላት ያለብን ነገር ቁርስ ነው። ስለዚህ ጤናችንን ለመጠበቅ መጀመሪያ ቀናችንን ለማሳመር ቁርስ መመገብ አለብን። ማለት እንደዚህ እንኳን ያገኘነውን ኩብዝም ቢሆን በሻሂ እንደዚህ ደግሞ ማዳም ቤት የምንሰራ ሰዎች እንቁላል አናጣም። እንቁላላችንን ፈርፈር እያደረግን መመገብ አለብን እና ስለዚህ ውድ እህቶቼ ራሳችሁን ጠብቁ። ቅድሚያ ተነስታችሁ ከእንቅልፋችሁ ትነሱ፣ ውሃ ጠጡ፣ ለብ ያለ ውሃ ጠጡ። ለብ ያለ ውሃ ከጠጣችሁ በኋላ ትንሽ ቆይታችሁ ደግሞ ቁርሳችሁን ሻሂ በዳቦም ይሁን እንቁላልም ይሁን ቤት ያፈራውን ያገኛችሁትን ተምርም ቢሆን መመገብ አለባችሁ። ስለዚህ እኛ ተኝተን አድረን ስለሆነ ውስጣችን ባዶ ነው።
በባዶ ጉልበታችን በባዶ ሆዳችን የተለያዩ ስራዎችን እንሰራለን። እኔ አሁን እስከ ዙር እስከ ምሳ ሰዓት ድረስ ቁርስ አልበላ የምውልበት ጊዜ ነበረኝ። አሁን ላይ ግን ምን ሰውነቴ ምን አመጣ? መድከምን፣ የምግብ ፍላጎት የመቀነስ። የምግብ ፍላጎት የሚቀንስ ስለምንድን ነው? በጣም ርቦኝ ስለሚቆይ በቃ ርቦኝ ምግብ ልበላ ስል ትንሽ ነው የምመገበው። በቃ ያኔ ብዙ ነገሮችን ያስከትላል። ስለዚህ ልንጠነቀቅ ይገባል። ውድ እህቶቼ ራሳችሁን ጠብቁ። በተለይ ስደት ላይ ገንዘብ እናፈራለን ስንል ጤናችንን እያጣን ስለሆነ እኛ ስንኖር ነው ሁሉም ነገር የሚያምረው ሁሉም ነገር የሚሆነውና ራሳችሁን ጠብቁ። ኑስካፌ የሚጠጡ ሰዎች ማለት ቀንሱ አጠቃቀማችሁን። በቀን 3 እኔ አሁን በቀን 5-6 ጊዜ የምጠቀምበት ሰዓት ነበረኝ። አሁን ላይ ግን ከቁርስ በኋላ ምሳ ሰዓት ከመድረሱ በፊት እጠቀማለሁ። አሱር ላይ ሁሌ አይደለም፣ አሱር ላይ እንደዚህ በቃ አንዳንድ ጊዜ ዛሬ ውዬ ነገ ምናምን ካልሆነ ግን በጣም ደም የሚጨርስ ማለት ኑስካፌ ነው። እመኑኝ ወላሂ ደማችሁን በጣም ይጨርሳል። ስለዚህ ራሳችሁን ጠብቁ የኔ ውዶች። በጣም ነው የምወዳችሁ። እንግዲህ ያወቁትን ማሳወቅ አይከፋም በሚል ነው። እናንተም ላይክ አድርጉ። የተሰጠኝንም ቻሌንጅ ረስታችሁታል መሰለኝ። ሰብስክራይብ አድርጉና 25 ሺህ አስገቡኝ። ስጦታዬን ልቀበል። ለየው ምን እንደሆነ ራሱ ማወቅ ናፍቆኛል። ስለዚህ ቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ላይክ እያደረጋችሁ ሰላም ቆዩልኝ። ይሄው እኔ እንደምታዩት ቁርሴን ሰርቼ ፋፈሽ ልል ነው። እንቁላሌን እየስበላሁ ነው። እዚህ ሻይ ያለኝ። ከዛ በኋላ ወደ ስራዬ ዳይ